በነገራችን ችግር ለመፍታት ሶስት ነገር ያስፈልጋል። አንደኛ እውቀት ነው፣ ሁለተኛ እምነት ነው፣ ሶስተኛ ሐሳብ ነው ማለት። ለምሳሌ አድርጎ የሚያቀርበው መጽሐፉ ለኢትዮ ስኪል አካዳሚክ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቱን ይጫኑ። ከዛ በመቀጠል ይህ ቪዲዮ ላይክ በማድረግ ይጀምሩ። አንድ እርምጃ ወደፊት። ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ አንድ መጽሐፍ ይዤ መጥቻለሁ ማለት ችግራችሁ ቅርፍርፍ አድርጎ የሚጥልላችሁ ማለት ነው። ይህ መጽሐፍ ዩ ካን ኢት ዩ ካን የሚል በዶክተር ኖርማን ቪንሰንት ፒየል የተጻፈ መጽሐፍ ነውና you can if you think you can አሜዚንግ። ምክንያቱም ምን ማድረግ አለባችሁ? መጀመሪያ የኔ ተሞክሮ ነገራችሁ። ይህ መጽሐፍ ስታነቡ መጀመሪያ ላይ ችግራችሁ ወይም ደግሞ አይቻልም ብላችሁ ያሰባችሁ በእኔ እውቀት፣ በእኔ ገንዘብ፣ በእኔ ሀሳብ ወይም ደግሞ በዚህ ሀገር አይሳክም ብላችሁ የምታስቡት ነገር መጀመሪያ ትጽፋላችሁ ማለት ነው። ይህ ከጻፋችሁ በኋላ ይህ መጽሐፍ ስታነቡ መፍትሄው እዛ ታገኛላችሁ ማለት ነው። ኢትስ ኦኬ። ተግባባን አይደል? አዎ። ምክንያቱም እኔ ብዙ የማይቻሉ መስለው የታዩ ነገሮች እነዚህማ አልችላቸውም። እኔ በዚህ እውቀት እንዴት አድርገ ነው ይሄ ነገር የሚችለው ወይም ደግሞ ይሄ ነገር እንዴት አድርገ እኔ ይሄ አድርገዋለሁ ብዬ ያሰብኩት ጻፍኩትና ይሄ መጽሐፍ ካነበብኩት በኋላ በጣም ቀላል ሆኖ ታየኝ። ልክ በልጆቻችን የምናስበው ሐሳብ የነበረና አሁን ስናስበው በጣም ቀላል ሆኖ ይታያል አይደል? ልክ እንደዛ ማለት ነው። እና ከዚህ መጽሐፍ ሶስት ነጥብ ነው ይዤ የመጣሁት ማለት ነው። አንደኛው ምንድነው? የማይቻል ነገር ለመቻል ጽናት ይኑር። ጽናት ታውቃላችሁ? ጽናት ማለት ጽናት ማንም አይተካውም። ታለንት አይተካውም። ስንት ታለንት ያለው የሆነ ሱስ ገብተን ነው ያለ ታለንት ያለው ማለት ነው። እውቀትም አይተካውም። ጽናት ይኑር። ጽናት ካለ ከጸና ሁሉም ነገር ይሆናል። የማይሆን ነገር የለም። ለማቆም ጊዜው ገና ነው። ህይወት ለመቀጠል ነው የሚከብድ እንጂ ህይወት ለማስቆም ቀላል ነው። ስለዚህ ይሄ ፈተና ወይም ደግሞ ይሄ ምንድነው ይሄ አንድ ጊዜ ስትወድቅ እንደገና መሞከር አለ። ወድቀህ ከቀረ ፌል አድርገሃል ማለት ነው። ዋናው ዓላማው የማይቻል ነገር ወይም ደግሞ ችግር ለመፍታት ሁልጊዜ ማድረጊያ ነገር ብትወድቅ መነሳት አለብህ ማለት ነው። እስከሚሰለች ድረስ ማለት እስከ ጥግ ድረስ መሄድ አለበት። ሌላኛው የሆነ ነገር አይቻልም ብለን ካሰብነው ወይም ደግሞ የማይቻለው ነገር ታየን ለአእምሯችን መስጠት አለብን። ይሄ ድብቁ አእምሯችን ነው። ድብቁ አእምሯችን እንዴት እንጠቀማለን የሚል ሐሳብ ዘ ፓወር ኦፍ ሳብኮንሺየስ ማይንድ የሚል በዶክተር ጆሴፍ መርፌ የተጻፈ መጽሐፍ አለ። እሱ አንብቡት። ሪቪው አድርጌዋለሁ እኔም ራሴ ማለት ነው። ግን አንብቡት፣ እንዴት አድርጋችሁ አእምሯችን መጠቀም እንዳለባችሁ ማለት ነው። ምን ይላል ከዛ መጽሐፍ? አንድ ነገር ሐሳብና ሁልጊዜ መደጋገም ያቺ ነገር ማለት ነው። አሁን ለምሳሌ መጽሐፍ ማንበብ የምትፈልግ ከሆነ በቀን መቼ ሰዓትና ለስንት ጊዜ ያክል ለስንት ጊዜ ማለት አሁን 12 ሰዓት ለአንድ ሰዓት ነው የምታነበው፣ ለ30 ደቂቃ ወይም ለ10 ደቂቃ በዛን ጊዜ ሁልጊዜ መደጋገም ማለት ነው። ደግሞ ከኢሞሽን ጋር መያያዝ አለ። በእነዛ አድርገን ምን ማድረግ አይምሯችን መጠቀም አለብን ማለት ነው። እኔም ይሄ ስለተጠቀመኝ ነው ያኛው መጽሐፍ ካነበብኩት በኋላ ለምሳሌ እቺ መጽሐፍ ሪቪው ለማድረግ 2 ሳምንት ዝም ብላ ወረቀቷ ወይም ደግሞ ይሄ እስክሪብቶ የጻፍኩባት ጽሑፍ ወይ ደግሞ የምናገራት ጽሑፍ እነዚህ ጽፌ ያስቀመጥኳቸው ማለት ነው። እና አእምሮዬ ራሱ አልገባኝም ሲል 3 ሳምንት ቆየች ከኪሴ ላይ ነው አሁን እየተናገርኩ ያለሁት ማለት ነው። ስለዚህ እኔ አሁን ወረቀት ምንም አያስፈልግም፣ ምክንያቱም በአእምሮዬ ላይ ተይዟል። ጠዋት ሲወጣ ማታ ሲገባ ሪፒት ስላደረኩት ማለት ነው። ለአእምሯችን መስጠት አለብን ማለት ነው። ትልቁ ስህተታችን እሱ ነው። ትልቁ ስህተታችን ሳብኮንሺየስ ማይንድ ነው። 90 በ10 ይሄ ሁላችን በ10% ነው። ወይም ደግሞ ይሄ ንቁ አእምሯችን በዚህ ነው የምናየው ማለት ነው። ወይም በዚህ ነው እንትና ምላሽ የሚሰጥ ሁሉ ነገር። ያ ግን አልተነካም። ያልተነካ ድብቁ አእምሮ ኃይል አለን ማለት ነው። ወደሱ ማሳለፍ አለብን ማለት ነው። ወደሱ የምናሳልፈው በሪፒት ነው፣ ሁሉ ጊዜ በመደጋገም ማለት ነው። ኮንስታንት ያለ መቆራረጥ ማለት ነው። ቶማስ ኤዲሰን ምንድነው ያለው? አካላችን የተፈጠረ አእምሯችን ይሄ ለመያዝ ነው ይሏል ማለት ነው።
ይሄ ከዚህ በላይ ያለ በጣም ትልቅ ስጦታ ወይም ደግሞ ይሄ ምን በላችሁ መግለጫ ያለኝ። ስለዚህ ከዚህ በላይ ያለ ስጦታ ማለት ነው። ሁሉም ነገራችን እዚህ ጋር ነው ያለው። እጅ፣ እግር፣ ልብ፣ ሁሉም ነገር እንትና በዛ ነው የሚሰራው። ይሄ እረፍት የለውም ማለት ነው። ሁሉም ነገር ደም የሚቆጣጠር፣ ስርዓተ ምግብ የሚቆጣጠር፣ በሽታ የመከላከል አቅሙ፣ ሁሉም ነገር ከዚህ በላይ ነው የሚከናወን ማለት ነው። አካላችን የሚያተግሩ የስጥታት የሚያተግሩ ደግሞ ስራውር ማለት ነው። ሁለተኛ ከችግሩ በላይ ሆኖ ለችግር ወይ ደግሞ የማይቻል ሆኖ የሚታያ ከሱ በላይ ሆኖ ወደ ታች ዘቅዝቀህ እየው ማለት ነው። ችግሩ አንድ እንባ ከሆነ ከእንባው በላይ ስትሆን ከእንባው በላይ ያንተ ቁመት ነው የሚረዝም። ልክ ለችግርም እንደዛ አድርገህ ማየት አለብህ ነው። በነገራችን ችግር በራሱ እንደሚነገረን መጥፎ አይደለም፣ ጥሩ ነው። ምክንያቱም ለህያውያን ነው የሚሰጠው ወይም በህይወት ያለ ሰው ነው የሚፈተን ማለት ነው። ካልተፈተን፣ ካልተቸገርክ፣ ካላሰብክ አንተ ምንም አይደለህም ማለት ነው። በህይወት መኖር ራሱ ያጠራጥራል። አለ የለም በምን ቼክ ታደርጋለህ? እነዚህ መኖር አለባቸው የግድ ማለት ነው። እንዲያውም አንድ ምሳሌ አድርጎ የሚያቀርበው ጀን ያለው አቤት በየሆነ ስራ ወደ የሆነ ሀገር ሄጄ ነበርኩና እዛ ሲሄድ ምንም አይጨነቁም፣ ምንም አይለፉም፣ ምንም አይናገሩም፣ ሰላማዊ የሆነ ኑሮ ነው የሚኖሩት አለ። እና ጓደኛው ስለሚጨነቅ እንዴ አረም ሄድ ፈልጋለሁ፣ ከዚህ ጭንቀት መገላገል ፈልጋለሁ፣ የት ነው ንገረኝ ልሄድ። እንዴ ቀስ በል እንጂ የሄድኩ መቃብር ነው አለ። ስለዚህ የሆነ ችግር ካልደረሰ አንድ ሙታል ማለት ነው። የሆነ ችግር ከደረሰ ግን ኦኬ አንድ ነገር ሊመጣልኝ ማለት ነው፣ ወይ ደግሞ የሆነ ስታ ሊሰጣኝ ነው ማለት ነው፣ ወይ ደግሞ አለው ማለት ነው ብለህ አንድ መጽሐፍ ነው። ከሰው ጋር ካልተጋጨ ወይም ደግሞ በህይወት የሆነ ነገር ካልደረሰ አንተ ምንም ነህ ማለት ነው፣ በቃ እንስሳ ነህ ማለት ነው። በሰው ሀሳብ ነው የምትወደው ወይም ደግሞ ለሰው የምታስቸግር አይደለህም ወይም ደግሞ ይሄ የምታስቸግር ማለት ነው። አሁን አብዛኛው ከሆነ ሀሳብ ወጣ ስትል ይሄ አብደዋል ወይም ተጨልሏል ወይም እንደዛ አድርጓል ይላል። ስለዚህ የማያነጋግር ሰው አይወለድ የሚል አባባል አለ። አንዳንዱ አነጋጋሪ መሆን አለበት አይደል? ግን ስትነጋገር ምን ማድረግ አለበት? በትክክለኛ መንገድ ነው ያለበት። ችግር ሲገጥምህ ምን ማድረግ ኖርማል መቀበል አለበት ማለት ነው። ችግር በራሱ ሲመጣም የሆነ የተደበቀ ሰው ወይም ተውባ ያለ ለማስወጣት ነው የሚመጣ ማለት ነው። በአብዛኛው ካያችሁ ማለት አብዛኛው በችግራችን እንዴት አድርገን ካለፍነው በኋላ ነው የሚታየው። ይሄ ነገር ግን እንዴት አድርገን ያለፍኩ ይሄ ለመቻል አቅም አለኝ ማለት ነው ብላችሁ አንዳንድ ቢያስባችሁ አታውቅም። እኔ ይገጥመኛል ነው እና ይገርመኛል። ታለንት የሆነ ጊዜ በጣም ጨነቅ ነበርኩ። ቆይ ምንድነው የሚያስጨንቀኝ አልኩ። ይሄ ያስጨንቃል። ከዛ መጨረሻ ላይ ብር ማጣት መሆን አገኘሁት ማለት ነው። ስለዚህ ይሄ ገንዘብ የት ላገኝ? የቅርብ መፍቻውና የረጅም መፍቻው አረኩ ማለት አገኘው። የሆነ ጠየቁት አገኘሁት ማለት ነው። ያ ገንዘብ አገኘሁ 5000 አገኘሁት በቅርብ ማለት ነው። በረጅም ደግሞ እየሰራሁት ነው። ያ ነገር ይሰራል። ቆም ብለህ ማሰብ አለብህ። ችግሩ ምንድነው ብለህ መጠየቅ አለብህ። ችግሩ ወደ ትናንሾች ነገር መበታተን አለበት፣ ማፋቆስ አለበት ማለት ነው። ልክ በሂሳብ ማፋቆስ አለበት፣ እንደዛ ማለት ማፋቆስ። ችግሩ ወደ ትናንሾች ነገር ማድረግ ማለት ነው። ከዛ የሚያስፈልግ መጀመሪያ የሚደረግ ነገር ማድረግ አለበት። ይሄ ችግር ላይ ከመታገል መፍትሄ ላይ መታገል ማለት ነው። በነገራችን ችግር ለመፍታት 3 ነገር ያስፈልጋል። አንደኛ እውቀት ነው፣ ሁለተኛ እምነት ነው፣ ሶስተኛ ሀሳብ ነው ማለት። ለምሳሌ አድርጎ የሚያቀርበው መጽሐፉ አንድ ልጅ ነበርና ስራ ሲፈልግ አጣን እና ከራሱ ቆም ብሎ አሰበ እና አንድ ድርጅት የግድ ሂጅም መቀጠል አለብኝ ብሎ እዛ ድርጅት ሄደ። በምናቡ ጨርሶ ሄደና እዛ ሲሄድ 20 ሰዎች አሉ ከፊት ማለት ነው እየተፈተኑ ወረፋ ይዞ ማለት እና ምን አለው ጻፍ እስክሪፕት ነው እንትና ያው ጻፍ አድርጎ ጌታ ሆይ እኔ 21ኛው ሰው ነኝና ወረፋ ይዤ ያለሁት እኔ ሳይፈትኑ እንዳይወስኑ ወይም ደግሞ ሰው እንዳይቀጥሩ እኔ ከፈተኑ በኋላ ይቅጠሩ ብሎ ጻፈና ለጥበቃው ሰው ጥበቃው ደግሞ ለማናጀር አደረሰ። ያ ሰው የሥራ ፍላጎት አይቶ እሱ ተቀጠረ ማለት ነው። ሁሉ ጊዜ ከራሳችን ቆም ብለን ስናስብ የሆነ መፍትሄ ብቅ ይላል ማለት ነው።
ያ ነገር እንዴት ነው ብለህ ታስባለህ። እንደውም አብዛኛዎቹ በሽንት ቤት ስትሄዱ ወይም ደግሞ ታክሲ ላይ ስትሄዱ ወይም ብቻችሁ ስትሆኑ ብዙ ሀሳብ ነው ብዙ ሀሳብ ማለት ነው። ማመን አለብህ። ያ ነገር ደግሞ እንዴት አድርገህ መፍታት እንዳለብህ እውቀት መኖር አለብህ። ሶስተኛም ማሰብ አለብህ። እቺ ማሰብ የምትባል በብዙ ነገሮች የምትመጣው ነው። አዎ በነገራችን ላይ በጣም ከባድ ነው። ብቻ ስትሆን ስትረስ አለ፣ ጭንቀት አለ፣ ያልሆነ ስሜት ይሰማል። መጀመሪያ ራስህ ዲቨሎፕ ራስህ አሳድግ ማለት ነው። ራስህን ስታሳድግ ያ ነገር ለአንተ አያስቸግርህም ማለት ነው እንጂ ለብቻ በጣም ከባድ ሊሆን ይችላል። ግን መጀመሪያ ራስህ እንትና ስታደርግ ትለምደዋለህ ማለት ነው። እኔ አሁን አብዛኛው ሀሳብ የሚመጣልኝ ብቻዬ ሲሆን ብቻዬ ሲሄድ ብቻዬ የሆነ ነገር ሳደርግ ነው። እንደዚህ ሀሳብ ይመነጫል። ማንኛውም ሰው እንደዛ ነው። ከጫጫታ ወጣ ብለህ ራስ ደብቀህ ማየት አለብህ። ሶስተኛው ነገሮች ቀለል አድርጋቸው። ቀለል ማለት ምን ማለት? ህይወት የሆነ ነገር ስትጠይቅህ ያ ጥያቄ ስትመልሰው መልሻለሁ ስትላት ሌላ ጥያቄ ነው የምትቀርብልህ ማለት ነው። በጣም ከባድ ናት ማለት ነው ህይወት ማለት። ማድረግ ያለብህ ሁሉ ፈገግ ብለህ ወይም ደግሞ ኢትስ ኦኬ በህይወት ስላለው ነው ያ ነገር ችግር የደረሰብኝ። እጅ ብትቆረጥ ኢትስ ኦኬ፣ አይኔ ቢጠፋ ጆሮ ባይሰማ እግር ብትቆረጥ ምንም አትልም፣ ወይም ባይኖረው ምንም አትልም። ምክንያቱም ይሄ ማን ነው እንትና ላይ የሚሰራው እሱ አስቡት። እጅ የለውም እግር የለውም ግን ጭንቅላት አለው ማለት ነው። ጭንቅላት መጠቀም አለበት። ጭንቅላት ነው አይምሮ መጠቀም ነው። አስቡት። እሱ አሁን ገብታችሁ እዩት እና የሚሰራው ስራ ይገርሙኛል ማለት ነው። እኔ እኮ ነገ እኮ እዳ ነው ያለው ነገ እጠይቃለሁ በዚህ እንትና ብዬ እንትና ሾክ አድርግ እንደራሴ ነው። ይቻላል ከሚሉ ሰዎች ወይ ደግሞ ይሄ ነገር ማድረግ ይቻላል፣ ይሄ ነገር ቀላል ነው፣ ይሄ ነገር በዚህ ምክንያት እናደርጓለን ከሚሉ ሰዎች ሆነ አይቻልም፣ አይሆንም፣ አልችለውም፣ ይሄ ነገር አይደረግም የሚሉ ሰዎች ከዛቸው ጥፋ። ምክንያቱም ስኬት ወይም ደግሞ አይቻልም ወይም ውድቀትና ስኬት እንደ ቫይረስ ነው፣ ይግባባሉ ማለት። ይሄ ማለት ከጓደኞች ራቁ ማለት አይደለም። ግን በተቻለ መጠን ከእናንተ ስኬት የሚጓዝ ሰዎች መሆን አለባቸው። ምክንያቱም ከሰው ፊት የሚያከብርህ ከውስጥ ከቤት ሆኖ ደግሞ የሚመክርህ ከወንድም በላይ ጓደኛ አለ። ቢቻል ያ ጓደኛ ከአንተ ጋር እንዲጓዝ ማድረግ አለብህ። ባይቻል ግን ምን ማድረግ አይቻልም። ነገ እሱን ትቶ ስለሚሄድ የራስህ ህይወት ስለምትኖር የራስህ ህይወት መኖር አለብህ። ከዛ ሁሉም ከፈጣሪ ጋር ይሆናል። መጽሐፉ አንድ ምሳሌ አድርጎ ያቀረባት ሴት አለች። እቺ ሴት መውለድ ያቃታት እና ለምንድን ነው እኔ የማልወልደው ብላ ምርመራ ሄደች፣ ተመረመረች። ያንቺ ደም የተለየ ስለሆነ መውለድ አትችልም፣ መርገዝ አትችልም ማለት ነው። ኦኬ አልችልም ብላ ሄደችና የልጇ ስዕል ሳለች። ዝም ብላ በምናባስ ስላ እንትን አድርጋ ለጠፈችና ማታ ስትወጣ ታመሰግናለች። ይሄ ልጅ ስለሰጠኝ አመሰግናለሁ። ስትወጣም እንደዛ ከእግዚአብሔር ጋር መለመን ጀመረች፣ ግንኙነት ማድረግ ጀመረችና እና አረገዘች። እና ዶክተሩ ሄደትና ቼክ አድርገኝ አርግዣለሁ ስትለው የ3 ወር አላት። እንዴ ምንድነው? መጀመሪያ ግን አላምንሽም ሱቆ ነበር ማለት ነውና ከ6 ወር በላይ መሸከም አትችይም ማለት። እሺ 7ኛ ወር ሄደች አለች። ከዛ ወለደች ይባላል። ስለዚህ በእኛ አስተሳሰብ ወይም ደግሞ በየሆነ ነገር ተራቅቋል ብለን የምናስበው በእግዚአብሔር ፊት ሁሉም ቀላል፣ በጣም ቀላል ማለት ነው። ካልሆነ ደግሞ አልሆነም፣ ምን ችግር የለም። ብዙ ነገር በዛ መሰረት ቀርቷል ማለት ነው። ኦኬ ግን መጀመሪያ ከኛ የሚጠበቅ ነገር ማድረግ አለብን። ይሄ ነገር ማድረግ አለብኝ ብለህ ማድረግ አለብህ። ያ ነገር አይደረግም ወይ ደግሞ አይሆንም ከተባለ ግን ላንተ ወይም ደግሞ የሚያጠፋ ነው የቀረ እንጂ ማለት ምን መሰላችሁ፣ አብዛኛው በራሳችን ጭንቅላችን ብቻ ነው የምናስበው ማለት። ይሄ ግን መሆን የለበትም። ማለት ከኛ በላይ እኛ ለኛ ራሳችን ቅርብ አይደለም። ከኛ በላይ የሚያስብ ፈጣሪ አለ። ያ ፈጣሪ አይሆንም ካለው ግን ስለዚህ ሁሉም የሱ ፍቃድ ነው ማለትም አይደለም። ማለት ፍቃድ አለበት ውስጥ በራስ ማለት ነው።
እኔ አንተ ብትፈልግ እኔ ይሄ ኑሮ ነው የምፈልገው ወይ ደግሞ ይሄ ችግር በዛ ምክንያት ብሄድ ነው የምፈልገው ብለህ ግን ራስህ ምን ማድረግ አለብህ? ግልጽ ማድረግ አለብህ። ግልጽ የሆነ ነገር ይሆናል እና መጽሐፍ እንድታነቡ ጋብዛችኋለሁ። የነበረው ቆይታ ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ ማለት ነው። ኮሜንትም ጻፉ፣ የሆነ ሀሳብ ሰጡኝ፣ ደስ ይለኛል። በመቀጠል ይህ ቻናል ወደ ጓደኛ ቤተሰብ ሊሆን ይችላል ሼር አድርጉ፣ ምክንያቱም በተለያዩ ሙያዎች ትምህርትና ስልጠና ይሰጣል ማለት ነው። ከኔ ጋር ስለ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ ባይ።